አጥፊነቱ ማፍቀር ነው። ቅዱስ ጳውሎስ ቅድም ያነሳነውን የኤፌሶን መልእክት ምዕራፍ 5 ቁጥር 25 ላይ ምን ይላል? ባሎች ወይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ ይላል። ፍቅር በስሜት ሳይሆን እንግዲህ በተግባር የሚገለጽ ነገር እንደሆነ እናውቃለን። ማንም ሰው እወድሃለሁ፣ እወድሻለሁ፣ አፈቅርሃለሁ፣ አፈቅርሻለሁ ስለተባባለ የቃሉ ፍሬ በተግባሩ ሊገለጥ ካልቻለ በቀር በቃ ሙሉ በሙሉ ልክ ነው ብሎ ሊቀበል የሚችል የለም። ክርስቶስ ዓለሙን መውደዱን ያሳየው አሳልፎ በመስጠት ነው እንጂ እወዳችኋለሁ በማለት ብቻ አይደለም፣ በመፍጠርም ብቻ አይደለም፣ የፈጠረውንም ፍጥረትም ጭምር በማኖርና ዋጋ በመክፈል ያሳየው። ስለዚህ ፍቅር የተግባር ይቅር የማለት የመታገስ የመለገስ የመስጠት መገለጫ አለው። ስለዚህ ባል ያፈቅራል ማለት ይሰጣል፣ ይቅር ይላል፣ ይታገሳል። ፍቅሩን በአንደበቱ ብቻ ሳይሆን በተግባር ይገልጣል ማለት ነው። ክርስቶስ ለቤተ ክርስቲያን እንዳደረገላት እሱም ደግሞ አካሉ ለሆነችው ለቤቱና ለሚስቱ ለልጆቹ ራሱን አሳልፎ ይሰጣል። ለሚስቱም ደግሞ ካለባት ነገር በሙሉና ለልጆቹ መከራቸውን ይከላከልላቸዋል ለማለት ነው። ያ ግን ማፍቀር ያ ግን መውደድ በሁሌ እሺታ ግን ሊተረጎም አይችልም። አንዳንድ ሰው ሚስቱንና ልጆቹን ማፍቀሩን የሚያጠይቀው እንደ ባል እንደ አባት ሁሌ እሺ በማለት ነው። መውደድ በነገራችን ላይ ሁሌ እሺ በማለት የሚገለጥ አይደለም። ከእግዚአብሔር የሚያስፈነግጥ ወደ ኃጢአት የሚከት ምንም አይነት ነገር ካለ እምቢ ሊል ይችላል። እግዚአብሔር ለኛ ያለውን ፍቅር የሚያሳየን ሁሌም ልንወደውና ልንፈቅደው በምንችለው መንገድ ሁሉ በመሄድ የሁሌም የምንጸልየውንም ጸሎት እሺ ብሎ በመስማት አይደለም። አንዳንዴ እምቢ ይለናል። መንገዶቻችንን እኛ ባናውቀው እሱ ባወቀና በተረዳው ግን እንዳንሄድባቸው ሊከላከልና ሊጠብቀንም ጭምር ይችላል ማለት ነው።